ወደ አዳም ስንመጣ ጊዜ አዳም ከምን ተፈጠረ? ከአፈር ተፈጠረ። ማስረጃ ቃለ ስብሓነሁ ወተዓላ ኸለቀሁ ሚን ቱራብ፣ እኔ ከአፈር ፈጠርኩት ይላል። በሌላ ቦታ ላይ ወሚን አያቲሂ አን ኸለቀኩም ሚን ቱራብ ሱመ ኢዛ አንቱም በሸር ተንተሽሩን፣ ከተአምራቶች መካከል የእናንተን አባት አዳምን ከአፈር መፍጠር እያለ ይናገራል። አፈር ብቻውን ነበር ወይ ብለን ስንጠይቅ ለአፈር ብቻውን አልነበረም፣ ውሃም ነበረ ይለናል። ታቸዋነረን ለዚህም ማስረጃ በሱረቱል ፉርቃን ላይ ሲናገር ወሁወ ለዚ ኸለቀ ሚነል ማኢ በሸረን፣ እኔ ማለት የአምላካችሁ ነኝ ሰውን ከውሃ የፈጠርኩ ይላል። ስለዚህ አፈር ውሃ አለ። አፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ይህንንም አላህ ስብሐነሁ ወተዓላ ይናገራል። ከጭቃ ፈጠርኩት እያለ ይናገራል። ሶስተኛውን ሂደት የመጀመሪያው አፈር አለ፣ ከዚያ ውሃው ተቀላቀለ። ምን ሰጠን? ጭቃ ሰጠን። ያ ጭቃ ደግሞ ወደ ምን ይሄዳል ከተባለ ልክ እንደ ሸክላ የአይነት ቅርጽን ይይዛል። ከተቀረጸ በኋላ የሰው ቅርጽ ተደርጎ ከጭቃው ከተሰራ በኋላ ማለት ነው። ከዚያ በኋላስ ነፍስ ተዘራበትና ሰው ሆነ። ይህ የአዳም የአፈጣጠር ሙሉ ሂደት ነው። ሁለተኛው ምንድን ነው ከተባለ የሔዋን አፈጣጠር ነው። የሔዋን አፈጣጠር ከምንድን ነው ከተባለ ከአፈር ነው ወይ? እንዳዳም ላ አይደለም። ነገር ግን ከአዳም ጎን ከአንድ አጥንቱ ነው አላህ ስብሐነሁ ወተዓላ የፈጠራት። ማስረጃ ቃለ ስብሐነሁ ወተዓላ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ፣ ከተአምራቶች መካከል ከአንዱ ነፍስ ከአዳም ጥንዱን መፍጠር እያለ ይናገራል። ወቃለ ስብሐነሁ ወተዓላ ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ፣ እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ ካለ በኋላ ምን አለ አላህ? ሰውን ከአንድ ነፍስ ከዚያች ከነፍስ ጥንዷን የፈጠርኩኝ የሆንኩ እያለ ይናገራል። አንድ ነፍስ ከፈጠረ በኋላ ከእርሷም ጥንዷን ፈጠርኩለት ከእርሷ እያለ ይገልጻታል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሔዋንን ከአዳም ከጎን አጥንቱ ፈጠራት ብለው እንደተናገሩ ማለት ነው። አሁን የሔዋን አፈጣጠርን ጨረስን። ሶስተኛው አፈጣጠር ደግሞ የማን ነው? የክርስቶስ አፈጣጠር። የክርስቶስ አፈጣጠር ደግሞ ይለያል። እርሱ ከምንድን ነው ከተባለ ያለ ወንድ ከሴት ብቻ፣ ያለ ወንድ ከሴት ብቻ። ከማን? ማርያም ከምትባል ጻድቅ ሴት። ጻድቅ ስላቸው ይህ ከራሳችን ሳይሆን ቁርአንና ሐዲስ ላይ የተነገረላት። በቁርአን ላይ ምን ይላል? ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከሙለ ሚነ ሪጃል ከሲር ወለም የክሙሉ ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። ምድር ላይ ከነበሩ ጻድቅ ሴቶች መካከል ብለው ማርያምን ጠቅሰዋታል። በቀጣዩ ዓለም ገነት ነች ብለው ተናግረዋል ወይ? ገነት ነች ብለው ተናግረዋል። የገነት ብቻ አይደለች የሚለው የገነት ታላቅ ሴት ነች ብለው ነው የገለጿት። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም አፍደል ኒሳ አህሊል ጀና አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። የገነት ታላላቅ ሴቶች 4 ናቸው አሉና ከእነዚያ መካከል ማርያም እንዳለችበት ገለጹ። ስለዚህ ከማርያም ነው ያለ ወንድ ዒሳን ያስገኘው አላህ ሱብሓነሁ ወተዓላ። አራተኛው አፈጣጠር ደግሞ የእኔ ያንተ የሁላችንም ነው። የእኛን የአፈጣጠርም ሂደት ዝም ብሎ ፈጠርኳቸው ብሎ ዝም አላለም አላህ ሱብሓነሁ ወተዓላ። ነገር ግን ከመጀመሪያው ከፍትወት ጠብታ ይጀምራል። አላህ ሱብሓነሁ ወተዓላ በሴት ልጅ ሰውነት ውስጥ ማህፀን የሚባልን ነገር አዘጋጀ እኛን ለመስራት። ከዚያስ በኋላ የፍትወት ጠብታ፣ ከፍትወት ጠብታው ወደ ምን ይሄዳል? ያ ወደ ረጋ ደም ይሄዳል። ከዚያስ ወደ ተላመጠ ስጋ ይቀየራል፣ የምትላመ ስጋ የምታክል። ከዚያስ ወደ አጥንት ይቀየራል። ከዚያ እንደገና መልሶ ሙሉ ስጋ ያለብሰዋል አጥንቶን። ከዚያ በኋላ ነፍስን ይዘራበትና ሰው አድርጌ ማውጣቸዋለሁ አለ። ይህን በሱራ አልሙእሚኑን የመጀመሪያው ገጽ ላይ ሙሉ የአፈጣጠራችንን ሂደት ይህን ሁሉ ይናገራል። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين ያለ ይናገራል ማለት ነው። አነጻጽር ላይ ከመጽሐፍ ቅዱስ ጋር ያለው ካለው ጋር ስላልክ ይህን ነገር መጽሐፍ ቅዱስ ይገልጻል ወይ? ላ በፍጹም አይገልጽም። መጽሐፍ ቅዱስ ሰውን ከአፈር ፈጠርኩት ነው፣ አለቀ በቃ። ይህ ደግሞ የሚመለከተው አዳምን ነው፣ ሁላችንም እንደምናውቀው። የእኔና አንተ የአፈጣጠር ሂደት መጽሐፍ ቅዱስ ይናገራል ወይ? ላ አይናገርም፣ በፍጹም አይናገርም። ይህን ይመስል አይ ይናገራል ካልክ እሱን አንተ ማቅረብ ትችላለህ። ቀጥል። እሺ መልካም። እኔ ያው መጠየቅ ብቻ ነው ለአሁኑ የፈለኩት። እሺ ስለ ሰይጣን ለምን ተፈጠረ፣ እንዴት ተፈጠረ የሚለውን ስለ ሰይጣን ደግሞ ትነግረኛለህ? በጣም ጥሩ። በመጀመሪያ ሰይጣን የሚባል ፍጡር የለም።
ምክንያቱም ሰይጣን የሚለው ባህሪ ነው፣ ግብር ነው። ሰይጣን የሚለው ምንድነው? አንድ ልጨርስልህ ትረዳለህ። ሌባ የሚባል ፍጡር አለ የለም? እውነት ሌባ የሚባል ፍጡር አለ እዚህ ዓለም ላይ? የለም አይደለም። ሌባ ምንድን ነው? ባህሪ ነው፣ ባህሪ ነው አይደል? ምናልባት መጠሪያ ይመስለኛል። አዎ መገለጫ ነው። የምን መገለጫ ነው? የሰራቂ ሰው። ያ ሰው ግን ሳይሰርቅ በፊት ሌባ የሚባል አካል አለ ብለን እንትን እንላለን አንልም። ከሰረቀ በኋላ ራሱ ይሄ ሰው ሌባ ነው የምን ሌባ የሚባል ፍጡር ሳይሆን ይሄ መገለጫ እና ባህሪ ነው። እንደ አጠቃላይ ሰይጣን ለማለት የተፈለገበትን ልምጣላችሁ፣ ልሄድላችሁ። እዚህ ቦታ ላይ ክርስቲያኖች ሰይጣን ብለው ሲገነዘቡ አንድ ግንዛቤ ስለሆነ ነው። አሁን ላስረዳችሁ እሱን ከኢስላም ያለውን አንጻር። ጅን የሚባል ፍጡር አለ። ጅን የሚባል ፍጡር አለ። ጅን ከምንድን ነው የተፈጠረው? ከእሳት ነው የተፈጠረው። ጅን የተፈጠረበት ዓላማ ለምንድን ነው? አላህን እንዲገዛ። መቼም አምላክ አንድን ነገር ሲፈጥር በከንቱ አይደለም። መልአክንም ሰውንም ጅንንም ሲፈጥር እርሱን በብቸኝነት እንድንገዛ ነው። ስለዚህ ከእነርሱ ከጅኖች አላህን የተገዛም አለ፣ ያመፀም አለ። ያመፀው ምን ይባላል? ሰይጣን ይባላል። ሰይጣን ማለት ትርጉሙ ምንድን ነው? አማጺ፣ አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ያመፀ ማለት ነው። ገብተዋል አይደለ? ስለዚህ የአላህን ትእዛዝ ያመፀ የጅን አይነት መጠሪያ ምን ይባላል? ሰይጣን ተብሎ ይጠራል። ገብተዋል? ያ ነው። ይህን ስም ለማን ነው መጀመሪያ የተሰጠው ከተባለ አዳምና ሔዋንን ከጀነት እንዲባረሩ ያሳታቸው የሆነው ለዚያ የጅን ጭፍራ ነበር። እርሱ ካነ ሚነል ጅን ይላል አላህ፣ ከጅን ጭፍራ ነበር። ፈፈሰቀ አን አምሪ ረቢህ፣ ከጌታው ትእዛዝን ከአላህም ትእዛዝ አመፀ እያለ ይናገራል። በአመፀ ጊዜ የተሰጠው መገለጫ ነው፣ ሰይጣን ተባለ። ማጺ ማለት ነው። ኢብሊስን ተብሏል። ኢብሊስ ማለት ነው ማለት ነው። ኢብሊስ ማለት ሁወ ሚነል ኢብላስ ወሁወ አልየእሱ ምን ረውሒላህ አው ሚን ረሕመቲላህ፣ ከአላህ እዝነት ተስፋ የቆረጠ ማለት ነው። ኢብሊስ ተባለ። መቼ ነው ይህን ባህሪ ግን ያገኘው? አልሰግድም ብሎ ለአዳም የአላህን አልታዘዝም ብሎ ማመፀ ጊዜ ነው። በቃ አላህ ስብሐነሁ ወተዓላ ከዚያ በኋላ ረገሙ። ገብታችኋል? ለዐነሁላህ፣ እኔም አላህ ረገምኩት አለ። ስለዚህ ይሄ መገለጫ ነው ሰይጣን የሚለው። የምን አይነት መገለጫ? የአላህን ትእዛዝ ያመፀ የጅን አይነት መገለጫ ነው። ይሄ ነው። ማንንም አምላክ ክፉ አድርጎ አይፈጥርም። ሰይጣንን ፈጥሯል። ሰይጣን የሚባል ፍጡር ሳይ ይህን ባህሉን በራሱ ላይ ነው የሚመጣው። ጅንን ፈጠረ አላህ ስብሐነሁ ወተዓላ፣ ነፃ ምርጫ ፍቃድ ሰጠው። ያን ነፃ ምርጫ ፍቃዱን ተጠቅሞ አመፀ። ባመፀ ጊዜ ሰይጣን ተባለ። ገብተዋል አይደል? ይህ ነው እና ከምን ተፈጠረ ለሚለው ጅን የተፈጠረው ከእሳት ነው የተፈጠሩት። ማስረጃ አላህ ስብሐነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብል ሚን ናር አለ። ጋኔንንም ከሰው በፊት ከእሳት ፈጠርኳቸው እያለ ተናግሯል። ጅኖች ከእሳት ነው የተፈጠሩት። ለምን ዓላማ ተፈጠሩ ከተባለ እንዳልኳቸው ፍጥረት የሚፈጠሩ አንዱን አምላክ ለመገዛት ነው። ነገር ግን እነርሱ አምላክን አመፁ። ያ ዲያብሎስ አላህ ስብሐነሁ ወተዓላ ከማመፁ በፊት አላህን የሚገዛ ነበረ። ነገር ግን ትእዛዙን ባመፀ ጊዜ ከዚያ በኋላ አማጺ ሰይጣን ተብሎ ተጠራ። ይህ ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክትን ከብርሃን ፈጠራቸው፣ ጋኔንን ወይንም ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረዋል የመጀመሪያውን ሰው። ታዲያ ሶስቱም የአፈጣጠር ሁኔታቸው ከተለያየ ባህሪያቸውም ይለያያል። መላእክቶች ጻድቅ ተደርገው ነው የተፈጠሩት፣ ኃጢአትን አያደርጉም። ላ ያዕሱነ አላህ ማ አመረሁም፣ እኔ አላህ ያዘዝኳቸውን አያምፁም ብሏል። ወየፍዐሉነ ማ ዩእመሩን፣ ይልቁንስ የታዘዙትን ይፈጽማሉ ብሎ ተናግሯቸዋል። አለቀ። መላእክቶች ባህሪ በእስልምና መላእክቶች ጻድቅ ናቸው፣ ኃጢአትን የማያደርጉ ናቸው በፍጹም። ሰውና ጅን ግን ነፃ ምርጫ ፍቃድ ተሰጥቶት የተፈጠረ ፍጡር ነው። መልካምን የሚመርጥ አለ፣ ክፉን የሚመርጥ አለ። ክፉን የመረጠው ምን ይባላል? ሰይጣን ይባላል። ከሰውም ራሱ ክህደትንና ኃጢአትን የሚያደርግ የአምላክን ትእዛዝ አመፅን የሚያደርግ ምን ይባላል? የሰው ሰይጣን እንለዋለን አይደል? ይህ ሰው ሰይጣን ነው የምንለው ለምንድን ነው ከተባለ ኃጢአትን በማድረጉ ክፉን ነገር በማድረጉ ወደ ክፉ ነገር በመጣራቱ። ከጅኖችም ልክ እንዲሁ የአምላክን ትእዛዝ ያመፀና የካደው ሰይጣን የሚል ባህሪ በእነርሱ ላይ ይሆናል። ይህን ያላመፀው እስከተባለ ሰይጣን ሊባል አይችልም። ሰይጣን ሊባል አይችልም። መላእክቶች ወንድሞቻችን ናቸው አይደለም? ወንድሞቻችን ናቸው። በስጋ አይደለም፣ እስከ አይደለም። ነገር ግን በእምነት በአንዱ አምላክ በአላህ ስለሚያምኑና አላህን ስለሚገዙ። ከጅኖችስ አላህን የተገዛና በአላህ ያመነ ይሄ ጠላታችን ሊሆን ይችላል ወይ? ጠላታችን አይሆንም፣ ያ ወንድማችን ነው። እሺ ሰይጣንስ የሆነው ከሃዲ የሆነው ሰይጣን ጠላታችን ነው።
ሰይጣን ጠላታችን እንደሆነ ማስረጃ ላሳየህ አንዴ ከቁርአን ከፍቼ። አላህ ስብሐነ ወተዓላ በዚህ ቦታ ላይ ሲናገር ምን አለ? ያውና በቁርአን ላይ ሰይጣን ወንድማችሁ ነው ይላሉ ብዙ ጊዜ። ሰይጣንና ጅኖችን ስላለያቸው ነው። አሁን ልዩነቱን ስለነገርኳችሁ ሰይጣን ምናችን እንደሆነ ላሳያችሁ። ያው አላህ ስብሐነ ወተዓላ ስለ ሰይጣን ሲነግርን ቁጥር 6 ላይ ሰይጣን ምንድን ነው? ጠላት ነው። ስለዚህ ጠላት አድርጋችሁ ያዙት፣ ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው ይላል። ሰይጣን ምናችን ነው? ወንድማችን ሳይሆን ጠላታችን ነው። ያው ደግሞ ሌላ ቦታ ላይ ላሳያችሁ። በጥቅል አላህ ስብሐነሁ ወተዓላ ሰይጣን ለሰው ልጅ በሙሉ ጠላት እንደሆነ ሲናገር ምን ይላል? ቁጥር 5 ላይ እዚህ አባቱም ስለ አለ ልጄ ሆይ